ሰላም ለእናንተ ይሁን። የተወደዳችሁ ቅዱስ የእግዚአብሔር ሕዝቦች ለርስት የተለያችሁ ምርጥ ወገኖች እንደምን ዋላችሁ? ክብር ለእግዚአብሔር ይሁን። ዛሬ ደግሞ እግዚአብሔር በአንድን ሰው ይናገራል፣ በቃሉ ደግሞ ያጽናናል። ቃሉን ላከፈወሳቸው ከመከራቸውም አዳናቸው ስለሚል ከመከራችን የምንድነው እግዚአብሔር በሚልክልን ቃል ነው። ጌታ ኢየሱስ ክርስቶስ ዛሬ በቤታችሁ ብዙ ጥያቄ አለባችሁ። ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ ድንቅና ታምራቶችን ሲሰራ ደቀ መዛሙርቶቹ ከሱ ጋር መሆኑን ይፈልጋሉ፣ ከሱ ጋር መታየትን ይፈልጋሉ። ለምን? የሚሰራው ድንቅና ታምራት ስለነበረ። ግን ጌታ ኢየሱስ ክርስቶስ በምድር ላይ ልክ መከራ ደርሶበት ሲያዝ ከሱ ጋር መሆናቸው ሁሉ የቆጫቸው ያለ ይመስለኛል። ለምን? ጴጥሮስ 3 ጊዜ ክዶታል። ከዛም አልፎ ተርፎ ደግሞ በቃ ተደብቀዋል፣ በር ዘግተዋል። ከሱ ጋር ነበራችሁ እንዳይባሉ በጣም ፈርተዋል። ብዙ እኮ ድንቅና ታምራትን አድርጓል። በርን ዘግተው ቁጭ ብለዋል። ዛሬ በህይወታችሁ ላይ ታላላቅ ነገርን ያደረገ እግዚአብሔር፣ የረዳችሁ እግዚአብሔር፣ ያገዛችሁ እግዚአብሔር፣ በእያንዳንዳችን ህይወት ውስጥ እግዚአብሔር የሰራው ታላላቅ ነገሮች አሉ። ታላላቅ ነገሮች አሉ፣ የማይረሱ ነፍሳችን መርሳት የማትችለው ታላላቅ ነገሮችን እግዚአብሔር ሰርቶልናል፣ አድኖናል፣ አስመልጦናል፣ ተዋግቶልናል፣ ባርኮናል፣ ህይወትን የዘላለም ህይወት ሰጥቶናል። ያላደረገልን አንዳች ነገር የለም። ዛሬ ደግሞ ጥቂት የሆነ ነገር የጠየቅነው ነገር እኛ የፈለግነው ነገር ወደ ህይወታችን ሳይመጣ ደግሞ እግዚአብሔርን በእግዚአብሔር ላይ አዝነን በነገሮች ላይ በቃ ለምን ቀረ፣ ለምን ይሄ አልሆነም፣ ለምን የኔ ጥያቄ አልተፈጸመም፣ ወይም ደግሞ አዝናችሁ ዘግታችሁ የተቀመጣችሁ ሰዎች አዝናችኋል፣ በር ዘግታችኋል፣ ግን ደግሞ ትጠብቃላችሁ፣ ትጠብቁታላችሁ፣ ዘግታችኋል፣ ትጠብቁታላችሁ። ኢየሱስ ክርስቶስ ጌታ ነው። ለምን? ነፍሳችን የተደረገላትን ተአምራት ታውቃለችና። ስጋ ነው የሚያምፀው። በጌታ በኢየሱስም ስጋ ጸጥ ይባል። እግዚአብሔር የሚችል አምላክ ነው። እግዚአብሔር ይችላል ስለሚተማመን ኢዮብን ተማምኖበት፣ ገባችሁ? ኢዮብን ተማምኖበት ነው ያንን ነገር ሰይጣን መጥቶ ሲጠይቀው የፈቀደለት። እግዚአብሔር ያመናችሁ ሰዎች አንዳንድ ምድረ በዳ ልታልፉ ትችላላችሁ፣ ግን ተስፋ አትቆረጡ። እግዚአብሔር እንደ ቃሉ ነው። ስለዚህ እነዚህ ታምራትን ሲያዩ የነበሩ ደቀ መዛሙርቶች ኢየሱስ ክርስቶስ እንደ ቃሉ ልክ መከራ ሲደርስበት ከሞተ በኋላ በቃ ያበቃ ነገር መስሏቸው ተደብቀው በር ዘግተው አዝነው ተቀምጠው ነበረ። ተደብቃችሁ አዝናችሁ በልባችሁ ስር ተደብቃችሁ ያላችሁ፣ በነገሮች ተደብቃችሁ ያላችሁ፣ ከፊት ለፊት ሰዎች ነገሮቻችሁን የማያውቁ በውስጥ ግን ተደብቃችሁ ፈርታችኋል፣ አዝናችኋል፣ ዘግታችኋል። በእውነቴን ነው የምላችሁ፣ እግዚአብሔር ወደ እናንተ ጋር ይመጣል። የዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 19 ላይ በዚያን ዕለት በሳምንቱ መጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮቹን ቆልፈው ተሰብስበው ሳሉ ኢየሱስ መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። የቆለፉት እነሱ ነበረ። ለእነሱ ነው የተዘጋው እንጂ ለእግዚአብሔር ክፍት ነበረ። ማንኳኳት አልተጠበቀበትም። ኢየሱስ ክርስቶስ ጌታ ነው። ክፍት ነበረ። እሱን ሲያዩ ሁሉ ነገሮች ይከፈታሉ። ጌታን ሲያዩ ሁሉ ነገሮች ምን ይላሉ? ይታዘዛሉ። እነሱ ግን ቆልፈው አዝነው ቁጭ ብለዋል። ለጌታ ግን ቁልፍ አልነበረም። በመካከላቸው ገባ ይላል። ዘግተ በተቀመጥከው ነገር ላይ፣ አበቃ ባልከው ነገር ላይ እግዚአብሔር በነገሩ መካከል ይገለጣል። ሰላም ለእናንተ ይሆናል። ሐዘን ከቤታችሁ፣ ችግር፣ መከራ፣ እያንዳንዱ ነገር እናንተ አብቅቷል ብላችሁ የዘጋችሁትን ነገር እግዚአብሔር ለምስጋና ያደርገዋል። ክብር ለእግዚአብሔር ይሁን። ሰላማችን እሱ ነውና መጽሐፍ ቅዱስ ሲናገር ክብር ለኢየሱስ ይሁን። ሃሌሉያ። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ፣ አይፍራ። የሚያውካችሁ በኢየሱስ ስም ይቆረጥ። ልባችሁ አይታወክ፣ አይፍራ ይላል። የፍርሃት መንፈስ እየተመታ ይሁን። እግዚአብሔር ይታመናል። ሸሎም